ከልሽ ተገልሽ እንዴና 14 ዓመት ሙሉ ተጥብዬ ቁጭ ብዬ ላልሄድና እስከማራጅ እዚህ ቤት ልቀመጥ ነው ልጆቹን ላሳድግ ነው እና ዝም ብዬ በቃ ዛሬ ተያትካ አራይኗን ነው ማጠፋላት የምን አባቷ መሄድ ምናምን ነው ጭራሽ እንዲጭራሽ ተኳኩላ ምናምን በቃ ተያት ዛሬ አንቺ ምን ይሆንሽ ነው? አንቺ ፊት ሰጫታለሽ። ሰላም ሰላም የተከበራችሁና የተወደዳችሁ ምርጥ የፌሩ ድሬ ተከታታዮች ሰላማችሁ ባላችሁ ብዝት ብሎ ትርፍርፍ ይበል እያልኩኝ ባለፈው ለታ የሰራችሁኝን ፕራንክ እያያችሁ መሰለኝ እና ለዛ ደግሞ በትንሹ ላናዳት ብዬ ተነስቻለሁ። እንዴት ደረሰ? አሁን አንቺ ምላሽ ልመለሽ ነው እንዴና እና እንድትተባበርሽ ጠራሽ ነው እንዴ? እና እሷን አስተባብረሻት ነው ሳትተባበሪ? እሷ በዚህ መልኩ ትግስት አላት። አሁን እንደዚህ ሜካፕሽን ተቀባብተሽ እንደዚህ ለባብሰሽ ለሄር ነው ስትያታ እንደ ፍራንኩንም ሳታረጋት ገና ስትያታ አትፈልጥሽም? አይ በቃ ትንሽ ምናምን አሁን እሷ አሁን ወዴት ነው ምናምን ብላ ስጠይቅ የዛ ሰዓት አንቺ ደግሞ ምን ትያለሽ? ታጋጊያለሽ መጥተሽ ምናምን ቲዳ ምንድነው እስከመቼ ድረስ ምናምን ቁጭ ብላ ሁሉ ጊዜ እሷ ላይ አንቺ ምን እናትነት ድርሻሽ ምናምን ተወጪደ አረፈ እንኳን አንቺ እንደፈጠን በእንት እሱ ችግር ሌላ መንገድ የለሽም። ይሄ ገባሽ እንዴ ተቀባብቼ ለባልሽ ሰላም ቤቱን መቃ እንዳጨርሰው አረ ችግር የለውም። አሁን ስለተኛት ከንቀልፋ ምናምን ስለ ገና ስለምንቀሳቀሳት ያን ያለም ለማፍለግ ዝውጅ ወጥቶልም የተሰሰቀይተሽ እንዳታል ማሰሪያ ዘጋይተሻል። አዘጋጅቻለሁ ችግር የለውም። እና እሷ በቃ ስትነሳ በቃ ይሄ ለመፍለጥም ስትነሳ ይዘፈት ለነግራታለሁ። ለከለሽም እንግዲህ ከተፈለጥሽ በኋላ ደግሞ ምን ተፈለጥኩ ፊትሽ ነው ቆንጆ ፊትሽ መልክት እንዳታወጣልሽ ተናዳታይ አይ ደግሞ የሁሉም ሜካፕ እኔ ራሴ ለኔ እኮ ተገርሜብሻለሁ። እንኳን እሷ አውዴ ውስጤ በጣም የተገረምኩብሽ እና በቃ ኢልሃም እንደዚህ አይነትሽ አመስኝም ነበር። በቃ እንሂዳ ባታረጊም የቀልድም ቢሆን ገርመሽኛል። እሺ በቃ ያልሽው ዛሬ ቤት ይጨሳል። ዛሬ እንግዲህ ሰዎች በቃ እኔ አላውቅም እንግዲህ ይሄ ቤት ይጨሳል ዛሬ ገደለች። እሺ እንግዲህ እሺ ማሚ ወይ ማሚ አቦ ለቀቅኛው ልዝት ማሚ ማም ተኛ ወይ ኪላ ምንድን ነው ሳት መስራት አይጅ ተነሽ ምንድን ነው እንዴ? ከእንቅልፍሽ አትነሽም እንዴ? ምንድን ነው ዝም ብለሽ ትተኛለሽ እንዴ? ስንት ሰዓት ሙሉ ነው የምትተኛው? ምንድን ነው አንቺ እናቴ እጃችን ስላደገች ያው እንግዲህ ፎቶ አንሺኝ አማረብኝ እያልኩ ነዋ። እና ካሜራ እናቀርጻለሁ ምን ሆነሽ ነው ደግሞ እንደዚህ ጓደኞቼ ጋር ልሄድ ነው? ወይኔ አቦልተኛ ተጨማለቁና ሙድ እየያዛችሁ ማሚ ሙድ እየያዛችሁ ነው እንዴ? ተነሽ አባት ተጨማለቂያ ተይ በቃ ካሜራ ምናምን ይዘሽ ሙድ ልትሽኩኝ እኔ ማሳመናኛለች ለካሊዳ እንደዛ ስናረጋት ተጻፈለች ምንም ማሳመናኛለች አሳመናኛለች አቀልጅ ነው ምንድን ነው ታቦተውኛ ጓደኞቼ ጋር ልሄድ ስለሆነ በቃ ለልጆች ምግብ ትንሽ ሰራ ብቻ አሳቀችኝ። እኔም ስቄ የመጣሁት ግን አሳመነችኝ። ምን ማለት ነው? ጓደኞቼ ጋር ልሄድ ነው ምን አለሽ? ከዛስ ወደ ኋላ አላመለሰችኝ። አይደለም ምን ጓደኞቹ ጋር ልትሄድና ሄር ነው ልጆቹን እስከዛሬ እስከምሰራ ድረስ እየሰራው ነው እያሳደግኩ ነው እያያዝኳቸው አይደል? ለዛ ዛሬ ተረከቡ ምንድነው ዛሬ ለያሸንዳይ ነው ዘና ፈታ ልበልበት ወከቸሰያሽ ወባደፋ ጉዳቹ ዘና ፈታ ልበልበት ያለችሽ እንዴ ማሚና ሁሉ ጊዜ እዚህ ቤት ነው የምውለው። ቻማታ ነው በጥፊ እንዳላት
እንግዲህ ዛሬ እናት ለድርሻሽን ትወጪ እና ወይኔ ኧረ ታነሽና ንብሽሪ እኔ ቁጭ ብዬ አንቺ እንደኝተሻል ስታወራችሁ ተከራክረን ልጅቷ እኮ ሶስት ትክክል ናት ያለችው ከመጣሁ ጀምሮ እኮ ሶስት ትክክል ናት ያለችው አጋር ልጅቷ ስንሰራ እሷ ልካታለች ወለሱ አቦይጃ አንቺ ደግሞ እኔ በጥፊ እንዳላት እንዴ ለዛ እንግዲህ ወደሽን ጠላሽን ማቀበል አለብሽ እንዴ እናንተ ልጆች እያላችሁ ከዚህ በፊት እንደዚህ ታረጉ የለ እንዴ እናንተ ልጆች እያላችሁ ከዚህ በላይስ ስታወሩ ታሪካችሁ ሰዎች ይሉ ከዚህ በላይ ሰርጋችሁ ይሉ የኔ ከጓደኞቼ ጋር መገናኘት 14 ሙሉ ቤት ውስጥ ተቀምጬ ምንድነው ለውጡ ስለዚህ ከጓደኞቼ ጋር ሻይ ቡና ብዬ ልምጣ እሷ ደግሞ ተንከባከበ ነው ትልሽ ምን ይሳቀች ነው የምን መሰል እናትሽን የምራችሁ ነው እንደምታወሩት እናትሽን ዘና ወሰደቻችሁ ዘና ታረጋችሁ ይለው ይስላል የእናት ነው ጓደኛ ነው አለች ጓደኛ ማለት የምን ጓደኛ የሴት ጓደኛ ነው እና እስከዛሬ የሴት ጓደኛሽ ከልሽ ተገልሽ እንዴና 14 ዓመት ሙሉ ተጥብዬ ቁጭ ብዬ ላልየረና እስከማራጅ እዚህ ቤት ልቀመጥ ነው ልጆቹን ላሳድግ ነው እና ዝም ብዬ በቃ ዛሬ ተያተካ አራይኗን ነው ማጠፋላት የምን አባቷ መሄድ ምናምን ነው ጭራሽ እንዲጭራሽ ተኳኩላ ምናምን በቃ ተያት ዛሬ አንቺ ምን ይሆንሽ ነው አንቺ ፊት ሰጫታለሽ ታናም ለተሰማንቺ አንቺም ደግሞ ልጆች እያለብን ነው ታታናን ተኳኩሎ እንደምንወጣው እኔ እኮ ስሜ ኩልን እኮ ያየሁት በ22 ዓመቴ ነው እሺ ታዲያ የዛን ጊዜ ልጅ የዛን ጊዜ ሊፕስቲክ ተቀብታ ወደዚህ የዛን ጊዜ ነው ሳሳን ነው አንቺ ቆይ የፈለገ ሰዓቱን 14 ዓመት በላይ ሞላሽ ልጅ ተቋቁላ ምን ብላ ምንሽ ችግር የለም ኩሉ ምናምን 14 ዓመት ከአንድ ወር ይወርጪ ጭራሽ ስለዚህ የዛን ጊዜ ያለና ያውን ልጅ አንድ ነው ስለዚህ ጓደኞቼ ምናምን እየወጡ ይዝናናሉ እኔ ግን እዚህ ቤት ውስጥ ቁጭ ብላለሁ ዝም 14 ዓመት ስንት ትዝናና ሰው አለ እና እናንተ ሀገር እዚህ ነው ሀገር ግን እንደዚህ ነገር አሁን ሙድ ያልተያዙብኝ ነው የምር ነው በይሳት ሙድ ይያዛል ጃማታት እንዴ ምንድነው ታሪው እኔ ተነስቼ መጣታለሁ ነው ሰነስራት ያለው ጓደኞቿን ማገናኘሽ ይቆራቸው ይሙድ ጭራሽ አወራቸው ሲጎድኛቸው ስልክም ስለዛው ጭራሽ ስልክም አልፋ ተርፋ ከጓደኞቿ ጋር እንታወራና ነው ስልክ ገዝቼኝ ይሰጣ አሁን እኮ በዚህ መልኩ አይደለም ከይዙ ጭራሽ መደዋወልም ጀመረሽ በዚህ መልኩ አይደለም እሷ ለቀጫት ምትሽው አንቺም እኮ እንደ ድሮ ሰው ታሳድጊያት ታበሽውልሽ እንደ ድሮ ሰው ነው አሁን ጊዜ አንድ ነው እንዴ አንቺም እንደ ድሮ ሰው ታሳድጊያት ምክንያቱም ደግሞ ትንሽ አንዳንዴ ብለቀቅ አድርጊያት ታበሽውልሽ ሁሉ ጊዜ እንደዚህ ስታሳምነኝ እናንተ እየወጣችሁ እሷስ እኔ እንደ እናት ሆኜ ቁጭ ብዬ ልጆቹን እያሳደግኩኝ እሷ ዘና ፈታ ብላ የመጣች እኔ ደግሞ በዘነዘና አናትሽን ነው የምልሽ ዘና ፈታ ትላለች እንደ የስነ ስርዓት ያይሽ ካንቺ ጋር ራሱ የመጨረሻችን ሊሆን ይችላል አይደለም በቃ ታበላሻ ልጅ አንቺ 14 ዓመት ገና አንድ ልጅ ራስ ተቋቁላ ምን ብላ ስትሄድ ዝም ብለሽ አሁን እኮ አንቺ እኛ ችግር አሰንቺ አንቺ ወደዛው ስለሆናችሁ ነው እንዴ የበፊት ስለሆናችሁ በፊት በቃ ቱል ምናምን ስለሌላ አሁን እንትን አባይጃ ማለት ስለሰዓት ኩል መኖር አለና እነሱ ካለና ያለው ነገር ማለት ነው ትንሽ ማፈር ይባላል ያው ትውልድ ደግሞ አንቺ ደግሞ ቀዝቃዛ ነበርሽ ግን የሰሙን ያመጣሽው ባሪ ለኔም ገርሞኛል ነገር ግን ደግሞ እንደምሽሽ ወደዛ ጓደኛዬ በእንደዚህ አይደለም እንመክራታለን እንከታተላታለን ለዛሬ እኔ ሽምግልና ልካኝ ልካኝ ለዛሬ والله አለቃትም ለዛሬ ብቻ አለቃትም ለዛሬ በሳበስ እንደዚህ ነው መጨመላለቅ እኔ ጋር ይሰራል እሺ ነግሬሻለሁ ስለዚህ ልጆቹ ሩባቸው ለኔ አሁን የሚሄዱበት ምግብ ስሪ ያለች ነው እኮ ለልጆቹ ምግብ ስሪ እና ሰርቼ ነው የምወጣው ስንት ሰዓት ነው ልጅቷ አለች አይደለም እንዴ እሷን ልካታለሁ የታባሽ ነው ላክሻት እቃ ልገዛኝ አጣችሁ ዛሬ እሷም እረፍት ላይ ናት ቤተሰብ ጓደኞች ጋር ምናምን ሂድ ብላ ሄዳለች እሱ እቃ ይዛልሽ ትመጣለች እሷ እዛ ትሄዳለች ዛሬ ያዛችሁ ትንሽ ጊዜ ሙድ እያዛችሁ ነው እንደዚህ አንድ ቀን ኢልሃም እኔ እንደዚህ ተናግረኛ አታውቅም ጭራሽ እኔ ነኝ ማጸዳው
ጭራሽ እኔ ልጆችን ማንዳንዴ እናትነት ድርሻ እንዴት እናትነት ድርሻ ሁሌ እንደተወጣ አይደል እናትነት ድርሻ ነው ያቀራው ደግሞ ታላቅናት ሁሌ ከደረሰ ጀምሮ ታላቅነቷን ድርሻ መወጣት የለባት አንቺ ደግሞ አንዳንድ ጊዜ ደግሞ በቃ ልቀቀት ቦራንዴ ልቀቀት አይ ምንድን ነው የከተማ ልጅ ናት የገጠር ልጅ አይደለች የገጠር ልጆች እንኳን ከዚህ ታይ ፈጣሪሽን አመስግኝት በዚህ መልኩ እንኳን አሳምነሽ ልቀቀት ስንት ልጆች ስንት ቦታ እየደረሱ አሁን አንቺ በሷ አንባኮርዬ ማለት አለብሽ አሁን ለበይላ ያንን ሽልትኑ እላዋ ላይ ነው ጭምጨርስላት በእንደዚህ አይደለም ሲጀመር ሙድም እያያዝች ይመስለኛል ምን እያያዝችብኝ ነው ሙዛ ባለፈው ፕራንክ ስላልኩ ዛሬ ልትገኝ ነው ፕራንክ እንዴ እና ፕራንክ እኮ የሚባለው እና ልጆቹን ይኸው አሁን ምሳ ማለት አንቺም ታበዛው ሰዓት ሄድብኛል መንግስቱ አይደለም አንቺም አንዳንዴ ማታ ቃጥራ ነበርኩ ለዛ ነው አሁን ልተኛ ያልኩት እና ስተኛም አሁን ምን ያልተኛውሽ እና ቀድመተኛት ማታመተኛት አይደብርም እንዴ እቺና መናናቅ ሌላ የለሽም ሌላ የላችሁም ታውሩት እንግዲህ እኔ በዚህ በኩል ጨርሻለሁ አንቺ ራስሽን ትወጪ እንዴ ልጅ እያለች ያለችውን እየሰማሽ እንጂ 14 አመት ሙሉ ልጆቹን እያስኩ እያበላው እያጠጣው አንድ ቀን ብቻ ከአንድ አመት ጀምሮ ነው እንዴ ስራ ጀመርሽ እንዴ እኔ እንኳን የማውቀው እቺን 4 አመት ነው ስራ የሰራሽ 4 አመት ሙሉ ይሻላል እሺ 4 አመት ሙሉ ምንድን ነው አንቺ ጠጥተሻል እንዴ ውዴ እያበድኩ ነው እንዴ እኔ እኮ ስታሳምኚኝ አምኜ ነው የምችለው እየገለፈጠችብሽ ነው ጠጥተሻል ስትለኝና ሀላልቅስ አይ አይደለም አሁን ልጅቷ እኔ ከቀን በላይ በርግጥ ልክ ነሽ ጓደኛዬ ኦቨር እየወጣች ነው ግን ቢሆንም ደግሞ ባንድ ታሳመነኝ ደግሞ ገብቶሻል በእነሱ እድሜ ፋራ ምናምን አበዙበት እኮ እየገቡ ነው መጋረጃው ከፍታችሁብናል እሺ አሁን ምንድን ነው የምትሉኝ በፈጠራችሁ እንዴ ይዋ ሁሉ ጊዜ መያዝ ምን መያዝ ምን መያዝ ሁሉ ጊዜ አትወጭም አትሄጂም ጓደኞችሽ ጋር ጓደኞቼ ግን ይወጡ እየተጫወቱ እየተዝናኑ ይገባሉ እና ይጫወቱ ሌላ ነውና ከትምህርት ቤት መልስ ታዲያ ትምህርት ቤት ውስጥ ተጫወቱ የለ እንዴ ከትምህርት ቤት ውጭ ይገናኙና ይጫወታሉ እና ብቻ ቤት ብቻ ነው እንዴ የሚቀመጠው እንዴ አንቺ ዛሬ አይደለም እንዴ ረፍት የሆነችው ቅዳሜ ነው ዛሬ ረፍት እና ምንድን ሌላው ጊዜ እስከ 6 ሰዓት ትምህርት ቤት እየተራገጠች አይደል የምትመጣው ምን እያለሽ ነው ምንድነው አዲስ ባህሪ ብታመጣው ዝም ብለሽ ታያለሽ እንዴ አይ ትምህርት ቤትና የትምህርት ቤትና የግዜ ሽኝት ነው ገብቶሻል አይደል ሽኝት አሁን አመቱ መጨረሻ አይደለ ትምህርት ቤት ተገናኝተው የአመቱ መጨረሻ ሽኝት ነው ያልኩሻል ላብትሻለሁ ከግድግዳ አድርግሽ ነው አንቺ አታክሽላት አይደለም ሽኝት ነው ዛሬ እና ሸየኩትኛ አይደለም ሌላ ጊዜ ጠይቄሽ አላውቅም አይደል እንዴ ተማረ ተቋቁለሽ ነው ወንተሽ ሽኩልሽን አጥፊ ቻፕስኩን አጥፊ እጂ ስልክሽን አምጪና እንዴ ስልክ ለምን እንዴ መጨመር ስልኬን ወስደሽ እንዲያስፈልሽ ሁሉም እኮ እንዲህ ነው የሚሆንስ ያ አንድ ከመጠይቀሽ ጀዝባ ልጅ ተቆሮች እንድትባለው እንደዚህ ነው እቺ ከእናትና ከአባቷ ውጪ ላፈንግጥ እንዴ ምን ማለት ነው ቆይ እስከ 18 አመት ድረስ ሴትዮ ትንሽ ነው ቀረሽ 14 አመት ነው አይደል ካልገባሽ 15 16 17 18 4 አመት ሙሉ ከዛ በኋላ እኔ ራሴ እየቀረኩሽ ከቤት ያስወጣሽ እና 4 አመት ሙሉ ቁጭ ልበል ኦኬ 4 አመት ሙሉ ቁጭ አትም እየዞርሽ እንደፈለግሽ ነው እየተቀባባሽ ዘናያሽ ፈታያሽ ትመጭልኛለሽ እኔ ደግሞ ቀበልሻለሁ አይደል አይ እንደዛ ነው ትፈልጊው አይሆን አንቺም በስመ ክርስቶስ ይሄ ያመቱ መጨረሻ ነው ያመቱ ለምን መጀመሪያውን ምን አገባኝ አንቺ ምን የምታወሪው አይ ያመቱ መጨረሻ አክሽን እዚህ አንቺ ራስ ታብይላታለሽ እንዴ ያመቱ መጨረሻ ላይ ነው እናንተ ሳመቱ መጨረሻ ላይ እኔ ያመቱ መጨረሻ ላይማ እንትን አድርገን ድግስ አድርገን ነበር እሱንማ አሁን ትጨርሱ እንዴ ሰኞ እኮ ያ መጨረሻ ነው ያለው እና በቃ ይሄ ማለቂያ ስለሆነ ይሄ በግላቸው የሚያስኬድበት ምክንያት ምን አለ ተቋቁላ ነው ወይ ግል የምትሄደው አንቺ ሴትዮ ነገር እንዳትጣይ እነሱም ስራቸው ተቋቁሏል እና እነሱም አይታችሁ
ፌሩዛ አንቺ ግን ይኸውልሽ የእነሱ እናት እንኳን ይኸውልሽ እነሱ አንቺ ይኸውልሽ አላቸው የእነሱ እናት እንኳን የምትኳኳል እናት አይደለችም። ሴትዮ ሰው እንደ ጎረቤቱ ነው እንጂ እንደ ቤቱ አይኖርም። በዚህ ታምን አይደሉም። እንደ ቤቱ ነው እንደ ጎረቤቱ ምን ነገር አለ? አንቺ ደግሞ እኔ ምን አገባኝ ስለ ጎረቤት ስለምናምን ስለ ራሳችን እንጂ የሚያገባን እና ሰው ልጅ ተቋቋለ ብለሽ አንቺም እና ከጓደኞቼ ጋር ስወጣ አንቺ አሁን ስለምትቋቋይ ቀለል ትይኛለሽ በሚል ነው። መብራቱን ይኸው ጠፋ ባንቺ ምንድን ነው ምን አደረኩት? እንደሞ መብራቱን ከዚህ ቆረጥኩት እና ቆረጥኩ አዩ አጽያ ስለተናገርሽ የምን አጽያ እሺ ስታሳምነኝ እናትዬ ወጣት ይላሉ ልጅዬው ደግሞ አሮጊት እያሉ የሚያበሽኩኝ ነገር ሁላ ስላለ ለዚህ ነው የተቋቋልኩ ነው። እና ዛሬ ነው ያልተቋቋልኩ ደግሞ ይላቃል እና አሁን ምንድነው ለዛሬ በቃ ኦኬ ዛሬ ትሄጃለሽ። የኔ ማቋም የሷ ማቋም ነው። ለዛሬ ልክፋ ማለት ልፍቀድ በቃ ዛሬ አንቺ ደግሞ ምን ነው ኦርዶሽ አይደለም ለኔ ዛሬ በቃ እንደዚህ ማቆሬ ለዚህ ማለት ለብሽም ለዛሬ ቀድ አንድ ልጅ ያለጣት ከዛ ፍራንክ ነው ትልኝ ወለ በሉ ፍራንክ ነው አንቺ ሲያረጋሽ ያስለቀሽ እቺ ደግሞ አሁንም እየቀረጸች ነው እንዴ? ሰራላችኋለሁ። እሺ አልኩሽ እኮ በቃ ሲሳቂያ